የተከበራችሁ ውድ ተማሪዎች እንደምን አላችሁ? ይህ ጉሚራያ ቲዩብ ነው። በዚህ ቲዩብ ላይ ጠቃሚ ምክሮችና መረጃዎችን ወደ እናንተ እያደረስኩ ይገኛለሁ። እናንተም እየተከታተላችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። መከታተላችሁን እንዳታቋርጡ። ጠቃሚ ምክሮችን ታገኙበታላችሁ። አብረን እያየን ያለነው ትልቁ ርዕሳችን የስኬት ምስጢሮች ለተማሪዎች የሚል ሲሆን በርዕሱ ስር የተለያዩ ምክሮችን ወደ እናንተ እያደረስኩ ይገኛለሁ። እንግዲህ በባለፈው አብረን ለማየት የጀመርነው የጥናት ስልቶችን መጠቀም የሚል ርዕስ ነበርና በሱ ርዕስ ስር የመጀመሪያው ስናጠና ትኩረታችን የሚረብሹ ኢንተርናል ኤክስተርናል የሚባሉ ፋክተሮችን አስቀድመን ማወቅ መለየትና እነሱን ማስወገድ በጥሩ ሙድ ወደ ንባባችን መሄድ ያስፈልጋል የሚለውን ነበር። በሁለተኛው ቪዲዮ ደግሞ አብረን የተመለከትነው ጥናታችን በትንሽ ማንበብ በሙዳችን ልክ እየከፋፈለን አንብበን መጨረስ እንችላለን የሚለውን ነው። ግን በአንድ ላይ አከማችተን ለውድድር እንደተዘጋጀ ሰው ይሄን ያክል ገጽ ይሄን መጽሐፍ ዛሬ በዚህ ሰዓት ጊዜ ውስጥ አንብቤ መጨረስ አለብኝ የሚለውን የደካማ ስትራቴጂ መጠቀም የለብንም የሚል ነበር። በዛሬው ደግሞ ሶስተኛውን አብረን እንመለከታለን። ሶስተኛው ዘዴ ደግሞ SQRRR ዘዴ ነው። ይሄ ዘዴ በ1946 እንደ አውሮፓውያን አቆጣጠር በታዋቂ አሜሪካዊ የትምህርት ፈላስፋ ፍራንሲስ ፒ ሮቢንሰን የተቀረጸ ስትራቴጂ ነው። ቃሉ ስያሜውን ያገኘው ከአምስት ቃላት ከተወሰዱ ከእንግሊዘኛ የመጀመሪያ ፊደላት ነው። እንግዲህ እነሱን አንድ በአንድ እንመለከታቸዋለን። እጅግ አስፈላጊ ጠቃሚ የሆነ ዘዴ ነው። በደንብ ተከታተሉ። መከታተል ብቻ ሳይሆን በጥናታችሁ ጊዜም ተግባራዊ ማድረግ አለባችሁ ብዬ አስባለሁ። እንግዲህ SQRRR 3 አሮች አሉ። እነዚህን አንድ በአንድ እንመለከታለን እና የመጀመሪያው ፊደል S ነው። S የሚወክለው ሰርቬይ የሚል ነው። Q ኩዌስችን 3 አሮች አሉ። እንግዲህ የመጀመሪያው R ሪድ፣ ሁለተኛው R ሪሳይት፣ ሶስተኛው R ሪቪው ነው። ስለዚህ እነዚህን አንድ በአንድ እንመለከታቸዋለን። እንግዲህ ምን ማለት እንደሆኑ ቃላቶቹ የመጀመሪያው እንግዲህ S ነው ብለናል። S ሰርቬይ የምንለው በአማርኛ መቃኘት ብለን ልንተረጉም እንችላለን እና ምን ማለት ነው? ይሄ ስትራቴጂ ይሄ ዘዴ ምን እንድናደርግ ነው የሚፈልገው የሚለውን እንመለከታለን። እንግዲህ ስናጠና በጣም አስፈላጊ በሆኑት ነጥቦች ላይ በማተኮር በአይናችን መቃኘት አለብን። 100 ገጽ አለንና 100ን ገጽ በእኩል ደረጃ ትኩረት ልንሰጣቸው አለብን ብለን የምናስብ ከሆነ የጊዜ ማጥፋት ነው። ምንም ውጤታማ ሊያደርግን አይችልም። አንዳንዶቹ የምናውቃቸው ሊሆኑ ይችላሉ፣ አንዳንዶቹ አላስፈላጊ ሊሆኑ ይችላሉ። ግን ከነዚህ ከ100 ገጽ ወይ 200 ገጽ የምናነባቸው ነገሮች ጠቃሚ የሚሆኑት አሉና እነሱ ብቻ ላይ ትኩረታችን ማድረግ ያስፈልጋል። ይህ ዘዴ ነው። ስለምናውቃቸው ነገሮች ደግመን በማንበብ ጊዜ ማጥፋት የለብንም። የምናውቃቸው ነገሮች አሉ እንግዲህ ያልኳችሁ። ምክንያቱም ከታች ጀምረን እየተማረን የመጣን ሰዎች ስለሆነን ሁሉም ነገር አዲስ ናቸው ልንን አንችልም። በቀላሉ የምንረዳቸው ነገሮች አሉ እና በዋናነት ዋና የሆኑ ነጥቦችና ትኩረት በሚፈልጉት ነገሮች ላይ ትኩረት በማድረግ መቃኘት ያስፈልጋል። ዘዴውን ስንጠቀም እንግዲህ በዘዴው ስር ደግሞ ዘዴውን እንዴት እንተገብራለን፣ እንዴት እንጠቀማለን ብለን ካለን ደግሞ ልናተኩርባቸው የሚገቡ ነገሮች አሉ ስናጠና ይሄን ዘዴ ስንጠቀም ማለት ነው። አንደኛው የምናነበውን መጽሐፍ ሊሆን ይችላል፣ እኛ የያዝነው የራሳችን ኖት ሊሆን ይችላል። ግን የምናነበውን ነገር መግቢያውን በደንብ ማየት። ምክንያቱም ተጨምቆ የተቀመጠ ጭብጥ
በመግቢያው ውስጥ ልናገኝ እንችላለን እና መግቢያውን በደንብ ልንረዳ ያስፈልጋል። ምክንያቱም መግቢያው ሙሉ ሀሳቡ ልናነብ ያለነው ነገር ምን እንደያዘ ምን ነገሮች እንዳሉበት ሊነግረን ስለሚችል በደንብ ሀሳቡን እንድንረዳ ያደርገናል እና በመጀመሪያ መቃኘት የሚለውን ዘዴ ስንጠቀም ትኩረት የምናደርገው አስፈላጊ ነጥቦች ላይ ብቻ ነውና ስንጀምር አንደኛ መግቢያውን የምናነበውን ነገር መግቢያውን በደንብ ልንረዳ ያስፈልጋል። ጭብጡ እዛ ውስጥ ሊኖር ስለሚችል። ሁለተኛው ርዕሶችና ንዑስ ርዕሶችን ማንበብ። አንድ ጊዜ ርዕስ ብቻ በማንበብ በስሩ ያሉትን ሀሳቦች በደንብ ልንረዳ እንችላለን፣ ወይ ደግሞ በመጠኑ ከርዕሱ የተወሰነ ልንረዳ እንችላለን። የተቀረውን ደግሞ በፍጥነት በመቃኘት ሙሉ ሀሳብ ልናገኝ እንችላለን። ስለዚህ ርዕሱ ምንድን ነው? አንዳንድ ጊዜ ርዕስ ሳይገባን ንዑስ ርዕሱ ሀሳቡ ሳይገባን ወደ ንባብ እንሮጣለን እንሄዳለን። አይደለም፣ ርዕሱን በደንብ መረዳት ያስፈልጋል። ምንድን ነው ርዕሱ? ንዑስ ርዕሶቹ ምንድን ናቸው? ሀሳቦቹ እና ሊዲንግ ናቸው። በስሩ ስላሉት ሀሳቦች በደንብ ሀሳብ ሊሰጡን ስለሚችሉ ርዕሶችና ንዑስ ርዕሶችን በደንብ ማስተዋል ያስፈልጋል። ሌላው ስዕሎች አሉ፣ ቻርቶች አሉ፣ ግራፎች አሉ። እነዚህን መቃኘት ያስፈልጋል። ሀሳቡን በሰፊው የሚያብራሩ ኤድ የሚያደርጉ ኢላስትሬሽን የሚሰጡ ስለሆኑ ያለ ምክንያት አይደሉም። ስዕሎች፣ ግራፎች፣ ቻርቶች ጽሁፍ ውስጥ የሚገቡት በደንብ ግልጽ ለማድረግ ስለሆነ እነሱን በመረዳት የተቀሩትን ሀሳቦች በፍጥነት በማንበብ ልንረዳ የምንችልበት አጋጣሚ ሊፈጥሩልን ስለሚችሉ ንባባችንን፣ ጥናታችን ቀላል እንዲሆን ያደርጉልናል። ሌላው ደግሞ የምዕራፉን ማጠቃለያ አንቀጽ ማንበብ፣ ሰመሪውን። ምክንያቱም ሰመራይዝ የሚደረገው የቦዲ ውስጥ የተነሳው ሀሳብ ስለሆነ ምናልባት ጭብጥ ሀሳቡን በአንድ አንቀጽ በሁለት አንቀጽ ሰመራይዝ ተደርጎ መጨረሻ ጽሁፉ ላይ ልናገኝ ስለምንችል